ወዲያ ወደዚህ መጣሁ። 2 አመት ሆነኛል። 2 አመት እንደመጣሁ ወደዚህ ስራ ተሰማራሁት። ግን በልምድ ስለነበረ የምሰራው ቀለም ኢትዮጵያ እንደዚህ ስልጠና አለ የሚባል ተሰማ አጣራሁኝ። ቀለም ኢትዮጵያ ሄጄ ተመዘገብኩኝ። ስልጠናውም ከምጠብቀው በላይ አሪፍ ነገር ነበረ። የራሴ የሆነ ጥሩ ነገር ነው ያገኘሁበት። በልምድ ያገኘሁትን እውቀት ደግሞ በትምህርት አዳበርኩት። የተሻለ ነገር እንዲሰራና የተሻለ ነገር እንድፈጠርም ያደረገኝ በጣም ብዙ ነገር አሻሽሎልኛል ማለት ነው። ቀለም ኢትዮጵያ እንደው እውነቱን ለመናገር ለብዙ ወጣቶችም ደርሷል። እኔንም ከትልቅ ነገር ሰጥቶኛል። ግን በተለይ ደግሞ በጣም ብዙ ልጆች ማወቅ እየፈለጉ እኔ ጋር ራሱ መጥተው ሙያ መልመድ እንፈልጋለን እያሉ ግን እኔ ደግሞ ያን ያክል ብዙ ስላልሆንኩኝ ለዛ ስልጠናው ልሰጣቸው አልቻልኩም ነበር። ይህን እድል አግኝተው ብዙ ሰዎች የተለወጡበት ልጆች አሉ። የራሳቸው ስራ እንዲሰሩ የሆኑ ልጆች አሉ። አሁን ድረስ ማቃቸው ነው። አንዳንዴ እኔም ስራ ሳገኝ ኢንስታሌሽን ስለምዘረጋ ስራ ሳገኝ እየጠራኋቸው አሁን አብረን የምንሰራው ልጆች አሉ። ብቃቱ ብቻ በቂ ላይሆን ይችላል። መነሻ ያስፈልጋቸዋል። መንግስት ይሄን ነገር አይቶ ብድር ቢያመቻችላቸው፣ በቀበሌ የስራ እድል ቢከፍትላቸው፣ ቀለም ኢትዮጵያ ይሄን ካደረገ መንግስት ደግሞ የስራ እድል የራሱ የሆነ ነገር ቢከፍትላቸው የተሻለ ነው ብዬ እላለሁ። በእርግጠኝነት ችግሩን አውቄ እንድሰራ አድርጎኛል። በፊት ምክንያቱም ይሄ ሊሆን ይችላል ብዬ ነው የምሰራው። አሁን ግን በእርግጠኝነት ይሄ ነው ችግሩ ብዬ መፍትሄውን እንድወስድ አድርጎኛል። እና ደግሞ በፊት የምሰራው አንድ ምጣድና ስቶቭ ብቻ ነበር የምሰራው። አሁን ግን የተለያዩ ኤሌክትሮኒክሶች፣ ቦይለር፣ ላውንደሪ፣ ፍሪጅ እነዚህን እንድሰራ አድርጎኛል። ለኔ በጣም ትልቅ ነገር ጥቅም ነው የሰጠኝ። ምክንያቱም በልምድ የነበረኝን ነገር እሱ ደግሞ ፕራክቲስ ተጨምርበት እዛ ለኔ ትልቅ ነገር ነበረ። አድቫንስ ሰጥቶኛል። ምናምን የተለያዩ ኤሌክትሮኒክሶች ማንኛውንም ኤሌክትሮኒክስ እሰራለሁ ማለት ነው። በፊት ግን አልሰራም ነበር። ያ የሆነው ከዛ በመነሳት ነው። ስለዚህ ገቢ እነሱ ሌላ ተጨማሪ ገቢ ያመጣልኝ ማለት ነው። ለወደፊቱ እቅዴ በዚሁ ስራ ቢሆንም ግን የተለያዩ ነገሮችን ግን መፍጠር ፈልጋለሁ። ድናሞ ጠቅለላ ራሴን ችዬ ድናሞ መጠቅለል እነሱ ነገሮች አሁን ያሰብኩት